አሁን ያለነው ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነውን ጾመ ነነዌን እየጾምን ነው ያለ። ሁለተኛው ደግሞ አባቶቻችን በሰጡን ትእዛዝ መመሪያ መሰረት በቤተ ክርስቲያናችን ላይ በገጠመን መከራና ፈተና ምክንያት ጾም፣ ጸሎት ስለታወጀ ያለነው በእሱ ላይ። ስለዚህ በዚህ ምክንያት ወቅቱን፣ ጊዜውን፣ ዘመኑን የዋጀ ትምህርት መማር እንድንችል ይህንን ርዕስ ከመጽሐፍ ቅዱስ ላይ መርጠነዋል። ቅዱስ ጳውሎስ በቆላስይስ ለሚገኙ ክርስቲያኖች ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንደምትመልሱ ይገባችሁ ዘንድ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ነው የሚል። በዚያ ቆላስይስ ምዕራፍ 4 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል ነው። ዘመኑን እየዋጃችሁ ነው የሚል፣ በውጪ ባሉት ዘንድ በጥበብ ተመላለሱ ነው የሚል። የቤተ ክርስቲያናችን ትምህርት ወቅትን፣ ዘመንን፣ ጊዜን የዋጀ ነው። አሁን ደግሞ ወቅቱ፣ ጊዜው የንስሐ ጊዜ ነው፣ የጸሎት ጊዜ ነው፣ የጾም ጊዜ ነው። ስለዚህ በዚያ ዙሪያ ላይ መጽሐፍ ቅዱስን መሠረት አድርገን እንማማራለን። እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችን ድምፃችንን አሰምተን እንናገር። እኔ ከተናገርኩ በኋላ ከኔ ቀጥላችሁ ድምፃችሁን አሰምታችሁ ተናገሩ። ያስበን እንደሆነ የማይናገር ሰው አይኖርም። ሁላችሁ ተናገሩ። ያስበን እንደሆነ ተነስተህ አምላክህን ጥራ። ማንን ጥራ? ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው አንድ የመርከብ አለቃ ነው። ሙሉ ታሪኩን መለስ ብለን እናየዋለን። አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉና በትንቢተ ዮናስ ምዕራፍ 1 ቁጥር 1 ጀምሮ ስንመለከት ታሪኩ እንደዚህ ብሎ ይጀምራል። ምናልባት ይሄ ታሪክ ለብዙዎቻችን እንግዳ የሆነ ታሪክ አይደለም። በአንድም ይሁን በሌላ መንገድ ከልጅነታችን ጀምሮ ስንሰማው የነበረ ታሪክ ነው። ነገር ግን የእግዚአብሔር ቃል ማለዳ ማለዳ አዲስ ነው። ነቢዩ ኤርምያስ እንዲህ ብሎ እንደተናገረ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ ማለዳ ማለዳ ቃልህ አዲስ ነው፣ ታማኝነትህም ብዙ ነው ይላል። እስኪ ማለዳ ማለዳ በሉ። ቃልህ አዲስ ነው፣ ታማኝነትህም ብዙ ነው። የሁላችሁ የእግዚአብሔር ቃል በማንም ይነገር መቼም ይነገር ማለዳ ማለዳ አዲስ ነው፣ አይሰለችም። የእግዚአብሔር ቃል ከልጅነታችን ጀምሮ ውዳሴ ማርያም እያደረስን ነው ያደግነው። ሰአሊ ለነ ቅድስት እያለን ማን ውዳሴ ማርያም ይሰለቸዋል? ዳዊቱን እየደገምን ቅዳሴውን እያስቀደስን ነው ያደግነው። ነገር ግን የእግዚአብሔር መንፈስ ስላለባቸው ወገኖቼ የእግዚአብሔር የሆኑት አይሰለቹንም። አንድ ልቦለድ መጽሐፍ፣ አንድ ፊክሽን አንብበነው ሁለተኛ ጊዜ ማንበብ አንችልም። ታሪኩን ስለምናውቀው ይሰለቸናል። የእግዚአብሔር ቃል ግን ማለዳ ማለዳ አዲስ ነው። ለምን ያሉ እንደሆነ በቃሉ ላይ የእግዚአብሔር መንፈስ ስላለበት ነው። የማን መንፈስ? እንግዲህ አዲስ የሆነውን ቃል እግዚአብሔር ያስተምረናል። አሁንም የቃሉን ደጅ የሁላችን ይክፈትልን። ታሪኩ
ሲጀምር ቁጥር 1 ላይ እንዲህ ብሎ ይጀምራል። የእግዚአብሔር ቃል ወደ ነቢዩ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ወጥቷልና በእርሷ ላይ ስበክ የሚል ቃል ወደ ነቢዩ ወደ ዮናስ ዘንድ መጣ ይላል። የክፋታቸው ነገር ወደ እኔ መጥቷል፣ ጽዋው ሞልቷል አለ እግዚአብሔር። ኃጢአታቸው መተላለፋቸው በዛ። ስለዚህ እንዳላጠፋቸው ከመዓት ወደ ምሕረት ከቁጣ ወደ ትዕግሥት ዘንበል እንዲል ሂድና ነነዌ ወደምትባል ከተማ ስበክ አስተምር ብሎ ነቢዩ ዮናስን የእግዚአብሔር ቃል አዘዘው ነው የሚለው። ወገኖቼ እግዚአብሔር ሳያስተምር፣ እግዚአብሔር ሳይመክር፣ እግዚአብሔር ሳይገስጽ ምንም ነገር አያደርግም። የነነዌ ሰዎችን ከማጥፋቱ በፊት፣ ከመገሰጹ በፊት፣ መዓት ከማምጣቱ በፊት ነቢዩ ዮናስን ሄደ አስተምር ነው ያለ። መጽሐፍ ምንድን ነው የሚለው? በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ነው የሚለው። እዛ ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ የተጻፈ እግዚአብሔር ቃል በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም። ቁጣም ይሆን መዓትም ይሆን መቅሰፍትም ይሆን እግዚአብሔር ከማምጣቱ በፊት ነቢያቱን እየላከ ይናገራል። መምህራንን እየላከ ይናገራል። ሕዝቡ አልመለስ ያለ እንደሆነ እግዚአብሔር ይቀጣል። ሕዝቡ የተመለሰ ከሆነ መዓቱን እግዚአብሔር ያርቃል። አሁንም የነነዌን ከተማ ከማጥፋቴ በፊት ሂድና ስበክ፣ ሂድና አስተምራለሁ። ዮናስ ታሪኩ እንደምናውቅ እንደዚህ አለ። ይህ እግዚአብሔር አለ ፊት ለፊቱ ስለሚያገኘኝ ነው አሁ ሄደህ ስበክ የሚለኝ። ነነዌ ትጠፋለች፣ ነነዌ ትገለበጣለች ብለህ አስተምር የሚለኝ አጠገቡ ስላገኘኝ ነው። ስለዚህ ከፊቱ መኮብለል፣ ከፊቱ መሸሽ አለብኝ አለ። እኔ እግዚአብሔርን መሐሪነት አውቃለሁ። ነነዌ ትጠፋለች ብዬ ከሰበኩ ካስተማርኩ በኋላ እግዚአብሔር መሐሪ ስለሆነ አገሪቱን አያጠፋትም። ስለዚህ ዮናስ ሐሰተኛ ነቢይ ተብዬ እጠራለሁ ብሎ ለክብሩ ተጨነቀና ከእግዚአብሔር ፊት መሸሽ አለብኝ አለ። ታሪኩ እንደምናውቅ ዋጋ ከፈለና በመርከብ ተሳፍሮ ወደ ኢዮጴ ወደ ተርሴስ ከእግዚአብሔር ፊት ለመኮብለል ሞከረ። እስኪ አንድ ጥያቄ ልጠይቃችሁ። ከእግዚአብሔር ፊት መኮብለል ይቻላል? እግዚአብሔርን መደበቅ ይቻላል? እግዚአብሔርን መሰወር ይቻላል? በሁሉም ቦታ ማን አለ? አቤት! ይኸውላችሁ ዮናስ ማለት የስሙ ትርጉም የዋህ ርግብ ማለት ነው። ተመልከቱ የዮናስን የዋህነት። አጠገቡ ስላገኝ እናት አጠገቧ ያለውን ልጅ ይህንን ውሰድ ይህን አምጣ እንደምትለው አጠገቡ ስላገኘኝ ነው ተነስተህ ከተማይቱን ትጠፋለች ብላ አስተምር የሚለኝ። ስለዚህ ከእግዚአብሔር መኮብለል፣ መደበቅ፣ መሸሸግ አለብኝ ብሎ ዋጋ ከፍሎ በመርከብ ተሳፍሮ እግዚአብሔር የፈቀደው ወደ ነነዌ እንዲሄድ ነው። ዮናስ ግን የእግዚአብሔርን ፈቃድ ትቶ ወደ ተርሴስ በመርከብ ተሳፍሮ መሄድ ጀመረ ይላል። ጥቂት እንደተጓዘ መውጣት ጀመረ ይላል። ወደፊት ወደ ኋላ፣ ወደ ግራ ወደ ቀኝ እያደረገ መርከቧ ትታወቅ ጀመረ ይላል። ነጋዴዎቹ መርከብ ውስጥ ያሉት ነጋዴዎች ምናልባት ዕቃ ከብዷት ይሆናል ብለው ከመርከቡ ላይ ዕቃ እያነሱ ወደ ባህር ይጥሉ ነበር ነው ብለው። ነገር ግን አሁንም አይበሉ ጸጥ ሊላቸው። የዚህን ጊዜ ይላል መጽሐፉን ስታነቡት ዮናስ በመርከቡ ውስጠኛ ክፍል ተኝቶ ነበር ይላል። ምን ብሎ ነበር? ተኝቶ ነበር።
ማዕበሉ የተነሳው ወጀቡ የተነሳው በዮናስ ምክንያት ነው። መርከቧን የከበዳት ዮናስ ነው። በዮናስ አለመታዘዝ ምክንያት ነው መርከቧ እየታወከች ያለችው። ይሁላችሁ ሁልጊዜ እግዚአብሔርን ፈቃድ ትተን በራሳችን ፈቃድ ስንጓዝ መንገዳችን ላይ ማዕበል ይገጥመናል። ትዳር ሊሆን ይችላል፣ ስራ ሊሆን ይችላል፣ የውጭ ጉዳይ ሊሆን ይችላል። የእግዚአብሔርን ፈቃድ ትተን ነው ምላቸው በራሳችን ፈቃድ ስንጓዝ ሁልጊዜ አይሳካም፣ አይቀናልንም። ዮናስ አልቀናለትም። ከእግዚአብሔር ፈቃድ ርቆ በራሱ ፈቃድ ነው የሚጓዘው። ማዕበል በመንገዱ ላይ ገጠመው ይላል። ይሁላችሁ ክርስትና ማለት የራስን ፈቃድ አስቀምጦ በእግዚአብሔር ፈቃድ መመራት ነው። በማን ፈቃድ መመራት? እባካችሁ የእኛ ፈቃድ እንዲፈጸም አንሯሯጥ። እኔ ያልኩት ካልሆነ አንብብ። ዳዊት እንደዚህ እያለ ይጸልይ ነበረ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ እያለ ይጸልያል። እስኪ ጸሎት ከኔ ቀጥላችሁ ጸልዩት። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። እግዚአብሔር ፈቃዱን እንድናደርግ ሁላችንን ያስተምረን። መዝሙር 142 ቁጥር 10 ላይ የተመዘገበ ቃል ከእግዚአብሔር ፈቃድ ውጪ ስለተጓዘ መንገዱ ላይ ማዕበል ገጠመው። መርከቡ ውስጥ ተኝቷል። የመርከቡ አለቃ መጣ። ሲያየው ዮናስ ተኝቷል። አንተ አለው እኛ እየተጨነቀን አንተ ተኝተሃል። አሁን ቤተ ክርስቲያን እንደዚህ እየታወቀች ሀገር እንደዚህ እየታመሰ አንዳንድ ዮናሶች ተኝተዋል። እንደው አንዳንዶቹ ለመርከቧ መታወቅ ምክንያቶች ናቸው። እንደ ዮናስ ተነስ አለው የመርከቧ አለቃ። ምናልባት እግዚአብሔር ያስበን እንደሆነ ተነስና አምላክህን ጥራ። ተነስና አምላክህን ምን በል? ዮናስ ተነሳ። ስምህ ማን ነው አሉት። ስሜ ዮናስ ይባላል አለ። አገሬ ወዴት ነው አሉት። አገሬ ዕብራዊ ነው። ስራስ ምንድን ነው ሲሉት፣ ስራዬ ባህርና የብሱን የፈጠረ እግዚአብሔርን ማምለክ ነው አለ ይላል። ስራዬ ምንድን ነው አለ? ማንን ማምለክ ነው አለ? ይኸውላችሁ በደንብ ስሙ። ስራ ምንድን ነው ሲባል የብሱን የፈጠረ እግዚአብሔር ማምለክ ነው አለ አይደለም ያለው። ባህሩንም የብሱንም የፈጠረ እግዚአብሔር ማምለክ ነው አለ። ምን ማለት ነው? እኔ እግዚአብሔር በየብስ ብቻ ያለ መስሎኝ ወደ ባህር ልደበቅ ሄድኩኝ። ባህር ላይ ስመጣም ግን እግዚአብሔር ልክ አለ። ስለዚህ ስራዬ ባህሩንም የብሱንም የፈጠረ እግዚአብሔርን ማምለክ ነው አለ። ወገኖቼ ስራ የለኝም አትበሉ። እግዚአብሔርን ማምለክ ስራ፣ ትልቅ ስራ፣ የከበረ ስራ፣ መንግሥተ ሰማያትን የሚያወርስ ስራ፣ ገነትን የሚያወርስ ስራ፣ የእግዚአብሔርን ርስት የሚያወርስ ስራ። ዮናስ ስራ ምንድን ነው ሲባል ስራዬ እግዚአብሔርን ማምለክ ነው አለ። የግዕዙን መጽሐፍ ቅዱስ ስታነቡት እግዚአብሔርን ማገልገል ነው የሚለው። ስለዚህ እግዚአብሔርን ማገልገል ስራ ነው። ወዲያው እንዲህ አሉት ነው የሚለው። ይህ ነገር በምን ምክንያት እንደገጠመን እናውቅ ዘንድ እስኪ ኑ ዕጣ እንጣጣል ተባባሉ። ታሪኩን አሳጥረ ወደምንፈልገው መሰረታዊ ሀሳብ እንምጣ። ዕጣ ተጣጣሉ ይላል። ዕጣ ሲጣጣሉ በዮናስ ላይ ወደቀበት ይላል መጽሐፍ። ዕጣ ክርክርን ትከለክላለች ነው የሚለው። አንዳንድ ጊዜ ግራ ስንጋባ ለመወሰን ስንቸገር ታመን አሁን ጸበል ሄደን ለመጠመቅ ስንፈልግ የት ሄጄ ልጠመቅ ስንል
የመጨረሻ የምናደርገው እኛ ክርስቲያኖች እስኪ ዕጣ ልጣል ነው ምንለው። ዕጣ ማውጣት መጽሐፍ ቅዱሳዊ ነው። መጽሐፈ ምሳሌ ምዕራፍ 18 ቁጥር 18 ላይ ዕጣ ክርክርን ትከለክላለች፣ ትበይናለች፣ ትፈርዳለች ነው የሚለው። ዕጣ ወጥቶ ነጋዴዎቹ በሙሉ መርከብ ላይ የነበሩት ዮናስ ላይ ወደቀበት ይላል። ይህን ጊዜ ዮናስ እንዲህ ብሎ ተናገረ። መርከቧ እየተናወጸች ያለችው በእኔ ምክንያት ነውና እኔን አንስታችሁ ከመርከቡ ላይ ወደ ባህር ጣሉኝ፣ ያን ጊዜ ሰላም ታገኛላችሁ አለ። ለመርከቧ የከበድኳት እኔ ነኝ አለ ዮናስ። እናንተ ሰላም እንድታጡ፣ እንድትጨነቁ፣ እንድትታወቁ ምክንያቱ እኔ ነኝ። ለእግዚአብሔር አልታዘዝ ብዬ የእግዚአብሔርን ፈቃድ ትቼ በራሴ ፈቃድ እየተጓዝኩ ያለሁት እኔ ነኝ። አንስታችሁ ወደ ባህር ላይ ጣሉኝ፣ ያን ጊዜ ሰላም ታገኛላችሁ አለ ዮናስ። አመነ መተላለፉ። ዛሬ አሁን መርከብ የተባለች ቤተ ክርስቲያን እየታወቀች ነው ያለችው። መርከብ የተባለች ሀገራችን ኢትዮጵያ እየታመሰች ነው ያለችው። እንደው እንደዚህ ብለው እንደ ዮናስ ራሳቸውን የሚያጋልጡ ሰዎች ይኖር ይሆን? መተላለፋቸውን የሚያምኑ ቤተ ክርስቲያን እንድትታወቅ ምክንያቱ እኔ ነኝና አንስታችሁ ወደ ባህር ላይ ጣሉኝ፣ ያን ጊዜ ሰላም ታገኛላችሁ የሚሉ ሰዎች ይኖሩ ይገኙ ይሆን? የአንዳንድ ሰው ትዳር እየታመሰ ነው። የአንዳንድ ትዳር ሁከት አለበት። ለዚህ ትዳር ሰላም መጥፋት ምክንያት እኔ ነኝ የሚል እንደ ዮናስ ያለ ይገኝ ይሆን? አንስታችሁ ጣሉኝ አለ ይላል። ይህን ጊዜ አንስተው ጣሉት ነው የሚለው። ዮናስን ታሪኩን እንደምናውቅ አንስተው ወደ ባህር ውስጥ ጣሉት ይላል። ልክ ዮናስን ባህር ላይ ሲጥሉት ማዕበሉ ጸጥ አለ ይላል። ለካ መርከቧን የከበዳት ዮናስ ኖሯል። በጣም የሚገርመው ግን ታሪኩን ስታነቡት ትንቢተ ዮናስ ምዕራፍ 3 ቁጥር 1 ጀምሮ ልክ መተላለፉን ስላመነ ባህር ላይ በተጣለ ጊዜ ለዮናስ እግዚአብሔር አሳ ነባሪ አዘጋጀለት። ወደ አሳ ነባሪ ሆድ ውስጥ ገባ። 3 መዓልትና 3 ሌሊት በአሳ ነባሪ ሆድ ውስጥ ጾመ፣ ጸለየ፣ ንስሐ ገባ፣ መተላለፉን አመነ። እንዲህ እያለ ነፍሴ በዛለችብኝ ጊዜ ፈጣሪን አምላኬን አሰብኩት፣ ጸሎቴም ወደ ብብቴ ገባች አለ። እግዚአብሔርም ማረኝ ይቅርም አለኝ አለ። ወገኖቼ እኛ ለእግዚአብሔር እንታዘዝ እንጂ መተላለፋችንን እንመን እንጂ ሁሉን ነገር እግዚአብሔር ለኛ ያዘጋጀዋል። ዮናስ መተላለፉን ስላመነ በእኔ ምክንያት ነው መከራ የገጠማችሁ ብሎ ስላመነ በውሃ እንዳይበላ ውሃ እንዳያሰጥመው ባህር እንዳያሰጥመው እግዚአብሔር አሳ ነባሪ አዘጋጀለት። እዛ ውስጥ ሆኖ ነው 3 መዓልትና 3 ሌሊት የጾመው የጸለየው። ከዛ አሳ ነባሪ ወሰደና ነነዌ የምትባል ከተማ በር ላይ ወስዶ ተፋው ይላል። እግዚአብሔር አንዳንድ ጊዜ አስጨልቆ ነው ስራ የሚያሰራናች። ምንም ከሱ ለመኮብለል ብንሞክር፣ ምንም ከሱ ለመሰወርም ለመሸሸግም ብንሞክር ሁልጊዜም የእግዚአብሔር ፈቃድ ነው የሆነ። ወስዶ ነነዌ ከተማ በሩ ላይ የአሳ ነባሪ ከ3 ቀን በኋላ ተፋው ነው የሚለው። አስጨንቆ
አስተማረው ነው የሚለው። ዳዊት ምን ብሎ ነው የዘመረው? ሥርዓትህን ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኝ ይላል። እስኪ ቃሉን ከኔ ቀጥላችሁ ተናገሩት። ሥርዓትህን ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኝ። ይኸውላችሁ በእግዚአብሔር አሰራር ውስጥ ሁሉም ነገር ለበጎ ነው። ዮናስ አሳ ነባሪ ሆድ ውስጥ መጣሉ ለበጎ ነው። እግዚአብሔር እያስጨነቀ ነው ያስጨነቀ። ቤተ ክርስቲያኒቱ ላይ አሁን ይሄ መከራና ፈተና መድረሱ ለበጎ ነው። ፈተናው ባይገጥመን መከራው ባይገጥመን ደስ ይለናል። ግን በክርስትና መነጽር ስናየው ጥሩ አጋጣሚ ነው፣ ለበጎ ነው። አሁን እዚህ ውስጥ ሰንበት ለቅዳሴ መጥተው የማያውቁ በማዕተባቸው ብቻ ኦርቶዶክስ ተብለው የሚጠሩ ሰዎች ሰሞኑን ቤተ ክርስቲያን ውስጥ ገብተዋል። ለበጎ እኮ ነው። እውነት ሐሰት መስክሩ ኦርቶዶክሳውያን፣ እውነት ሐሰት። ቅዳሴ ላይ የማይገኙ ኪዳን ላይ የማይገኙ ውዳሴ ማርያማቸውን የጣሉ በዓለም መጥተው የማያከብሩ ወይም የቀብር ዕለት ብቻ ቤተ ክርስቲያን ይመጡ የነበሩ አንዳንድ ሰዎች አሁን ቤተ ክርስቲያኒቱ መከራ ላይ ፈተና ላይ በሆነች ጊዜ መጥቶ ወደ ቤተ ክርስቲያን ለበጎ ነው። ጠላት ለክፉ አድርጎት ይሆናል፣ ነገር ግን ጥሩ አጋጣሚ ነው፣ ለበጎ ሆኖልናል። መጽሐፍ ምን ይላል? በስሙ ለተጠሩት እንደ ሐሳቡ ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ነው የሚለው። ሮሜ ምዕራፍ 8 ቁጥር 28 ላይ የተመዘገበ የእግዚአብሔር ቃል። አዎ በስሙ ነው የተጠራ ነው። በክርስቶስ ክርስቲያን ነው የተባልነው። በወልድ ውሉድ ነው የተባልነው። በመንፈስ ቅዱስ መንፈሳውያን ተብለን የተጠራ ነው። በስሙ ለተጠሩት እንደ ሐሳቡ ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለ ቅዱስ ጳውሎስ። ወገኖቼ በእግዚአብሔር አሰራር ውስጥ በጎነት እንጂ አመፃ የለም። ርቀን የነበርን ቀረብን። ቤተ ክርስቲያንን ትተው የነበሩ ብዙ ሰዎች አሁን ቤተ ክርስቲያንን ማሰብ ጀመሩ። ስለዚህ ሁሉም ነገር ለበጎ ነው። አናጉረመርምም። ከአንደበታችን ክፉ ነገር አይወጣም። አንሳደብም፣ አንራገብም። ጠላት ለክፉ ቢያደርገው ነገር ግን እግዚአብሔር ለበጎ አድርጎታል። አመስግኖት። ክብር ምስጋና ለእግዚአብሔር። እንመለስ። አሳ ነባሪ ወሰደና ታሪኩን አንድ ጊዜ ይጨርስ። ነነዌ ከተማ መግቢያው በር ላይ ተፋው ገባ። ወደ ከተማ ውስጥ እንዲህ የሚል ቃል እግዚአብሔር ነገረው። ላነበው ፈልጋለሁ። ትንቢተ ዮናስ ምዕራፍ 3 ቁጥር 1 ጀምሮ እንደዚህ ይላል። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበክላታል። የምነግርህን ስብከት ምን በልላት? ምን በልላት? የምነግርህን ሌላ ነገር እንዳትሰብ፣ የኔን ሐሳብ ብቻ ስበክ። ባካችሁ መምህራን ስናገለግል የእግዚአብሔርን ሐሳብ እናገለግል። የራሳችንን ሐሳብ ያገለገልንበት ዘመን ይብቃ። የቡድን ሐሳብ ያገለገልንበት ዘመን ይብቃን። መጽሐፉ እንደዚህ ይላል፣ እኔ የምነግርህን ስብከት ስበክ፣ የኔን ሐሳብ ስበክ። መጽሐፍ እንደዚህ ይላል፣ ዳዊት የተባለው ሰው በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ወደ አባቶቹ አንቀላፋ ይላል። እዛ የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ተጻፈ። ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ንገሩን፣ የማንን ሐሳብ? የማንን ሐሳብ? አገልጋዮች ማገልገል ያለባቸው የማንን ሐሳብ ነው? አባቶች መናገር ያለባቸው የማንን ሐሳብ ነው?
ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ወደ አባቶቹ አንቀላፋ። በዚህ ዘመን ያለን ሰባኪያ፣ በዚህ ዘመን ያለን ዘማሪያ፣ በዚህ ዘመን ያለን የሃይማኖት አባቶች እባካችሁ የእግዚአብሔርን ሐሳብ አገልግለን እናንቀላፋ። እንደ ዳዊት ሰዎችን ለማስደሰት አይደለም አገልግሎት እግዚአብሔርን ለማስደሰት ነው። ዳይሰፋብን እንመለስ። የምነግርህን ስብከት ስበካ፣ ሌላ እንዳሰብካ ግባና አለው። በ3 ቀን ውስጥ ነነዌ ትገለበጣለች ብለህ ስበካ። እስኪ በ3 ቀን ውስጥ ነነዌ ትገለበጣለች። ምን ትላለች? በቃ የእግዚአብሔር ሐሳብ ይሄ ነው። ዮናስ እንዲሰጥ ተፈቀደ። እሺ አለ። አሁን አልታዘዝም ማለት አይችልም። ገባና ከተማ ውስጥ ይላል ድምፁን ከፍ አድርጎ ነነዌ ከ3 ቀን በኋላ ንስሐ የማትገቡ ከሆነ ትገለበጣለች ብሎ ማስተማር። ይህንን ስብከት፣ ይህንን የዮናስ ትምህርት ሕዝቡ በሰማ ጊዜ በእግዚአብሔር አመነ ይላል። በማን አመነ? ይሄ ስብከት ዮናስ የሰበከው ስብከት ቤተ መንግሥት ውስጥ የነበረው ንጉሡ ሰማ ይላል። የነነዌ ንጉሥ ሰማ ይላል። ንጉሡም ሲሰማ የዮናስን ስብከት ሲሰማ ንስሐ የማትገቡ ከሆነ ወደ እግዚአብሔር የማትመለሱ ከሆነ ነነዌ በ3 ቀን ውስጥ ትገለበጣለች ብሏል እግዚአብሔር ብሎ ዮናስ ያስተማረውን ትምህርት ንጉሡ ሲሰማ ምን መዓት ያወራል አላለ። አስተዋይ ንጉሥ ነበረ። እግዚአብሔር አስተዋይ ንጉሥ ይስጠን። እውነተኛ ንጉሥ ነው። ግቡና በው መጽሐፍ ትንቢተ ዮናስ ምዕራፍ 3 ቁጥር 1 ጀምሮ እያየው ያለው እግዚአብሔርን የሚፈራ ንጉሥ ነበረ። ፈሪሃ እግዚአብሔር ያለው ንጉሥ ነበረ። በሰራዊቱ ማይመካ ንጉሥ ነበረ። የነነዌ ንጉሥ ምን አለ ይላል? ከዙፋኑ ላይ ወረደ፣ ማቅ ለበሰ፣ አመድ ነሰነሰ፣ የጾም አዋጅ አወጀ። እንዲህ የሚል ትንሽ የለም ትልቅ የለም፣ ሙሽራ የለም ሙሽራይት የለም፣ ካህን የለም ምዕመን የለም፣ ድሃ የለም ሀብታም የለም፣ እንስሳት ሁሉ ሳይቀር ለ3 ቀን ወደ እግዚአብሔር ይጾም ይጸልይ፣ ንስሐ ይግባ፣ ምናልባት እግዚአብሔር ይጸጸት ዘንድ ያስበን ዘንድ ይመለስ ዘንድ ብሎ የጾም አዋጅ ንጉሡ አወጀ። ማነው ጾሙን ያወጀ? እግዚአብሔር አይደለም። ማነው ያወጀው? ንጉሡ። አሁን የሚያስፈልገው እንደዚህ አይነት ሰው መዓት በሀገር ላይ ሲመጣ፣ መከራና ፈተና በቤተ ክርስቲያን ላይ ሲመጣ ማቅ ልበሱ የሚል ለምን ጥቁር ትለብሳላችሁ የሚል አለ። ጥቁር ልበሱ የሚል ነው የነነዌ ንጉሥ። በጣም ይገርማል። ኦርቶዶክሳውያን እኛ ሰው ለማበሳጨት አይደለም ጥቁር ለብሰን 3 ቀን ቤተ ክርስቲያን የመጣ ነው። ብሽሽቅ አይደለም የያዝነው። አንዳንድ ያልገባቸውና ያልተረዱ ሰዎች የቅዱስ ሲኖዶሱን ትእዛዝ ተቀብለን እኛ ኦርቶዶክሳውያን ማቅ ለብሰን ጥቁር ለብሰን ስንጾም ስንጸልይ ወደ ቅድስት ቤተ ክርስቲያን ስንገሰግስ ለመበሻሸጥ ያደረግን ይመስላቸዋል። አንዳንድ ቦታማ አይናቸው ደም ይለብሳል፣ አውልቁ ይሉናል። ኧረ እባካችሁ ተውን እንዘንበት። ማዘንም አይቻልም እንዴ? ሕዝቡን ለምንድን ነው ግራ የምናጋባው? ምን አደረገ ይህ ሕዝብ? ካህናት ታረዱብኝ፣ ክርስቲያኖች ተሰደዱብኝ፣ ብዙ አብያተ ክርስቲያናት ተቃጠሉብኝ። አይተን እንዳላየ ሰምተን እንዳልሰማ ዝም አልን። አሁን ደግሞ በዛ ባይሳካ እርስ በርስ እንደ በሶ በጠበጡን። ይህን ስናይ አዘነች ቤተ ክርስቲያን። እኛን ነጭ የምታለብስ ቤተ ክርስቲያን ይኸው ማቅ ለብሳ ነው ያለችው።
ምንድነው ቤተ ክርስቲያን ያደረገችው? እንዘን እንኳን ስንል አትዘኑ የሚሉ ስለገጠመን መከራና ፈተና እናንባ እንኳን ሲሉ ቢከለክሉን እቺ ባለውለታ ቤተ ክርስቲያን ሀገርን ከነዳር ድንበሩ የሰጠች፣ ነፃነትን ከነክብሩ የሰጠች፣ ፊደልን ከነቁጥሩ የሰጠች ወገኖቼ መከላከያ ሚኒስቴር በሌለበት ጊዜ ቤተ ክርስቲያኒቱ መከላከያ ሚኒስቴር ሆና አገልግላለች። ጤና ሚኒስቴር በሌለበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጤና ሚኒስቴር ሆና አገልግላለች። ትምህርት ሚኒስቴር በሌለበት በከባድ መሳሪያ ይገድሏቸዋል። ይሄ ነው እየሆነ ያለው ነገር። ይሄ ነው እያየን ያለው ነገር። ይገርማል። እንመለስ። ልታለቅሱ ፈልጌ አይደለም፣ ውስጤን መቆጣጠር ስላቃተኝ የነነዌ ንጉሥ አዎ የነቢዩ የዮናስን ስብከት ባደመጠ ጊዜ በሰማ ጊዜ ከዙፋን ላይ ወረደ። ራሱ ጥቁር ለበሰ ይላል መጽሐፍ ቅዱስ የምታነቡ ግቡና ትንቢተ ዮናስ ምዕራፍ 3 ቁጥር 1 ጀምሮ ተመልከቱት። ንጉሡ ማቅ ለበሰ፣ አመነሰነሰ፣ የጾም አዋጅ አወጀ። ሁሉ ወደ እግዚአብሔር እንዲጮህ እንስሳት ጨምሮ ወደ እግዚአብሔር እንዲጮህ አዋጁ ታወጀ። 3 ቀን ጾሙ፣ ጸለዩ፣ ንስሐ ገቡ፣ ከክፉ መንገዳቸው ተመለሱ፣ ከክፉ ስራቸው ተመለሱ። እግዚአብሔር ሕዝቡ እንደተመለሰ ባየ ጊዜ ጾማቸውን፣ ጸሎታቸውን፣ ጩኸታቸውን አደመጠና ወደ ነነዌ በምሕረት ተመለሰ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። በምሕረት ተመለሰ ነው የሚለው። ወደ ሀገራችን ወደ ኢትዮጵያ እግዚአብሔር በምሕረት ይመለስልን። ወደ ቤተ ክርስቲያናችን እግዚአብሔር በምሕረት ይመለስልን። የነነዌን ሕዝብ ጾም፣ ጸሎት፣ ጩኸት ያደመጠና እነሱን ያሰበ አምላክ እኛንም ያስባል። ጥቂት ነገር ተናግሬ ትምህርቴን ተቀልላለሁ። በስሜት ሆኜ ላገለግላችኋለሁ። ጥቂት ነገር ብቻ እናገራለሁ። አይዟችሁ ኦርቶዶክሳውያን፣ ይሄ ጊዜ ያልፋል። ማን ያሳልፈዋል? እግዚአብሔር ያሳልፈዋል። ትምህርቱ ተስፋ እንድትቆርጡ አለ። ምናነባው ምናለቅሰው ምንም ጎድሎብን ምንም አተን አይደለም። አዎ ማንም ላይኖረን ይችላል። ለዚህ ቤተ ክርስቲያን ጠበቃ የሚሆን የሚከራከርላት ላይኖር ይችላል። የሕዝብ ተወካዮች ምክር ቤት ውስጥ ሰው ላይኖረን ይችላል። ቤተ መንግስቱ አካባቢ ሰው ላይኖረን ይችላል። ቤተ ክርስቲያኗን ወጥቶ አደባባይ ላይ ለምን ይሄ ይሆናል የሚል ሰው ላይኖረን ይችላል። አንዳንዶቹ ከሃይማኖታቸው ፖለቲካቸው በልጦባቸዋል። አንዳንዶቹ ከሃይማኖታቸው ዝናቸው የበለጠባቸዋል። አንዳንዶቹ ከሃይማኖታቸው ጓደኝነት፣ ባልንጀርነት በልጧቸው ዝም ያሉ አሉ። አፋቸው የተለጎመባቸው አሉ። ማንም ባይኖረን የሰማይና የምድር ንጉሥ እግዚአብሔር አለ። ክብር ምስጋና ለስሙ ይሁን። እግዚአብሔር አለ። ቤተ ክርስቲያኒቱ አሁን ተስፋ እግዚአብሔርና እግዚአብሔር ብቻ ነው። ነገር ከነገ ወዲያ እንደሚሆን አናውቅም። ብቻቸውን መክረው ነው ቤተክርስቲያን ጋር ተቋት ማንም ሰው የለም። ብቻቸውን መክረው። ስለዚህ ነገ ከነገ ወዲያ ምን እንደሚሆን አናውቅም። እስኪ በመከራ ቀን ጥራኝ እኔም አድንህም አለ፣ አንተም ታከብረኛለህ። ስለዚህ በመከራችን ሰዓት ማንን እንጥራ? መዝሙር 49 ቁጥር 15 ላይ በመከራ ቀን ጥራኝ ነው የሚለው እግዚአብሔር። አሁን ቤተ ክርስቲያን መከራ ፈተና ላይ ያለችው። ስለዚህ ተነስተን ማንን እንጥራ? ጥሩ ተነሱ። አሁን የምንተኛበት ጊዜ አይደለም። አሁን የምናንቀላፋበት ጊዜ አይደለም።
ኦርቶዶክሳውያን አሁን ተግተን ስለ ቤተ ክርስቲያን ጥብቅ ጸሎት ወደ እግዚአብሔር የምናቀርብበት ነው። በፍቅር ሆነን አትለያለ። ኦርቶዶክሳውያን የተጣላችሁ ታረቁ። ልባችሁ ውስጥ ቂም በቀል ያለ አውጡና ጣሉ ነው ብላችኋል። ክፍተት አትፍጠሩ። እናንተ እንደው ዛሬ እዚህ ውስጥ የተኳረፋችሁ ሰዎች ካላችሁ ስለ ቤተ ክርስቲያን ስትሉ ልባችሁ ውስጥ ያለውን ቂም በቀል አውጡና ጣሉ። ፍቅር ሆነን አንድ ሆነን ወደ እግዚአብሔር እንጩህ። በመከራችን ሰዓት በመከራ ቀን ጥራኝ እኔ አድንሃለሁ እንዳለ እግዚአብሔር ለቃሉ ታማኝ ነው። አንጠረጥረውም። እግዚአብሔር ያድነናል፣ ይረዳናል፣ መፍትሄ ይሰጣል። እንዳለቀስን አንቀርም፣ እንባችን ይታበሳል። አንገታችንን እንደደፋን አንቀርም፣ ቀና እንላለን። እንዳዘንን አንቀርም። እግዚአብሔር ሐዘናችንን ለደስታ ይለውጠዋል። ይለውጣል። አይለውጠም? አመስግኑት። ይችላል፣ ይለውጣል። ስለዚህ በሩቅ ያላችሁ፣ በቅርብ ያላችሁ፣ በውስጥ ያላችሁ፣ በውጭ ያላችሁ ይህንን የምትከታተሉ ሁላችሁ እግዚአብሔር ቢያስብን ተነስተን ሁላችንም መጥራት ወደ እግዚአብሔር መጮህ በፍቅር በአንድነት ወደ እንጥራው። ይሰማናል፣ ያየናል፣ ይመለከተናል። ለእኛ የከበደን ነገር ለእግዚአብሔር ቀላል። ለእግዚአብሔር ወደን ሁላችሁ የምትሰሙትን ምረጡ። ሶሻል ሚዲያ ስትከታተሉ የምትሰሙትን ምረጡ። ብዙ ፖለቲከኞች አሉ፣ የራሳቸውን ሀሳብ 10 ሰው ማስገባት ይፈልጋሉ። የምንሰማውን ምረጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ሚዲያ ስሙ ሰው፣ የማህበረ ቅዱሳን ሚዲያ ስሙ ሰው። ደግሞ ቤተክርስቲያን ውስጥ አሉ መምህራን፣ ዘማሪያን፣ እውነተኞች አሉ። የእነሱን ሚዲያ ተከታተሉ። የማይሆን ነገር እየሰማችሁ እንዳታብዱ። ስለዚህ የምንሰማውን እንምረጥ። ከአንዷ ቤተክርስቲያን የሚመጣውን መልእክት ብቻ እንቀበል። ቤተክርስቲያን ስንት ናት? ስንት ናት ቤተክርስቲያን? ስለዚህ ከአንዷ ቤተክርስቲያን ከቅዱስ ሲኖዶስ የሚመጣውን መመሪያ ትእዛዝ እንቀበል። ያም የሚለንን አንስማ፣ እንደ ጠፍ ከብት አንነዳ። ከአንዷ ቤተክርስቲያን የሚመጣውን ብቻ እንስማ። ስለዚህ ቤተክርስቲያን አንዲት ናት። ሲኖዶስ አንድ ነው። መንበር አንድ ነው። ፓትርያርክ አንድ ነው። ጥምቀት አንዲት ናት። ሃይማኖት አንድ ነው። እስኪ አንድ ሲኖዶስ ምን፣ አንድ ፓትርያርክ፣ አንድ መንበር፣ አንድ ሃይማኖት፣ አንድ ጥምቀት። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የእሷ ልጆች ያደረገን አምላክ ስሙ የተመሰገነ ነው። ያስበን እንደሆነ ተነስና አምላክህን ምን በል ፍራ። እንግዲህ ዛሬ ሱባኤው ቢያልቅም ነገም ከነገ ወዲያም መፍትሄ እስኪገኝ እስክናርፍ ጥያቄያችን እስኪመለስ ድረስ ከቅዱስ ሲኖዶስ የሚመጣውን መመሪያ እየሰማን ሱባኤያችንን ይቀጥላል። እንባችንን፣ ለቅሳችንን፣ ጸሎታችንን ይቀጥላል። የሚቋረጥ ነገር የለም። በምንም ነገር ተስፋ እንዳትቆርጡ፣ አንገታችሁን እንዳትደፉ። ነገ የተሻለ ቀን ነው። ማን ይረዳናል? ማን ያግዘናል? ከእኛ ጋር ማን አለ? ይህም በእምነት ድፍረት ነው የምንናገረው። ቤተክርስቲያኒቱ ከውጭም ከውስጥም ትናንትም ዛሬም ፈተና ነበረባት። ሁሉን ፈተና አልፋ እዚህ ደርሳለች። የዛሬውንም ፈተና አልፋ ተሻግራ ትኖራለች። አትደንግጡ፣ አትጨነቁ። ያልፋል። የሚጠብቀን አይተኛም፣ አያንቀላፋም። እግዚአብሔር ከእኛ ጋር ያለው እግዚአብሔር ቤተ ክርስቲያናችንን ከፈተና ይጠብቅልን፣ ክርስቲያኖችን ከፈተና ይጠብቅልን። በሰላም በፍቅር በስምምነት እንድንኖር እግዚአብሔር ሁላችንንም ይርዳ። የምንሰማውን ክፉ ነገር ሁሉ እግዚአብሔር ያርቅልን። የቤተ ክርስቲያንን ጠላቶች እግዚአብሔር ያስታክስልን። ኃይላቸውን ጉልበታቸውን ያድክምልን። የእምነት ነፃነታችንን እግዚአብሔር ያስከብርልን። የሁላችንን መጨረሻ እግዚአብሔር ያሳይ።